ሄይ ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ቀኑ ደርሶ ከዚህ ሆቴላችን የምንወጣበት ቀን ነው። ግን ያው በጣም ኢንጆይ አድርገናል፣ ተደስተናል። ጥሩ ጊዜ ነበረን። ወደ 1 ወር አካባቢ ነበረን። ሉክ አት ቪው። ይሄ ቪው ነው ቪው ነው። ያው አሪፍ ነው። ቲቪ አይሰራም ዝም ብለን ነው። እዚህ ጋር ወንድሜ ነው፣ እዛ ጋር ደግሞ እኔ ነበርኩኝ። ዝግርግ ስለሆንኩኝ አላጸራም። እቺ ደግሞ አላውቅም ጥቅም ለምን እንደሆነ አላውቅም። ላይት ናት። እዚህ ጋር ዲስከስ የምናደርግበት ቦታ ነበረች። እዚህ ጋር እና በቃ ሉካት ይሄን ልብስ ነው። እዚህ ጋር ደግሞ የቦሌ ባለሀብቶች ካዝና ውስጥ እንደብቁበት ማለት ነው። ካዝና ነው። ካያችሁ ሆፕሊ ያው ሞጫው ሶ ምን ተማርክ ትሉኝ፣ ከዚህ ሆቴል ብዙ ነገር ይጎለዋል፣ ግን አሪፍ ነው ማለት ይሄ ሻወሩ ነው። ሽንት ቤታችን ናት። ወንድሜ ምኖር በጣም ቆጣኝ። እዚህ ጋር ደግሞ ሴክሲ ነኝ እችላለሁ ናናና እችም አለች ባይዘወይ እዚህ ጋር ሴክሲ ነኝ ምናምን የምንልበት ነው። ይሄ ግን አይሰራም፣ ተበላሽቷል። ጠፋ በራ እና ይሄ ነው ሩማችን የሚመስለው። ያው ነው እዚህ ጋርም አለ። አሪፍ ነው በቃ። ይሄ ደግሞ ፍሪጅ ነው። ሌላ ምንድን ነው ማሳያችሁ? በቃ የለም ምን ላሳያችሁ ሌላ። ግን ብቻ አሪፍ ሩም የያዝነው ያው 1 ወር ተጠቅመንበታል፣ ረግጠናል፣ ዘለናል። ከዚህ በኋላ ወንድሜም ሄደዋል። ከዚህ በኋላ የሀሰል ላይፍ ነው ጋዘር፣ ቀልድ የለም። ከዚህ በኋላ ወርክ ነው እና ያው እግዚአብሔር ያውቃል፣ በሁሉ ነገር ይመስገን። ለላላ አናና ስላለ ያልክ እየዘለልን ተነበት ጊዜ ነው። ዳማከሴ ተቀብቻለሁ። ያያችሁ ካንፍሬን ለዚህ ዳማከሴ ተቀብቻለሁ። ብቻ አሪፍ ነው። ኢትስ ኦል አባውት ላይፍ። አንዳንዴ ይቀየራል ጋይስ። እኔ አሁን የምላችሁ ምንድነው፣ ተስፋ አትቁረጡ። እኔ አሁን የዛሬ 10 ዓመት የዛሬ 20 ዓመት እዚህ ሆቴል ውስጥ ታርፋለህ ብትሉኝ ይኖራም ሳይ ህልም ነው የሚመስለኝ። ማለት ሆቴል እንኳን ለማረፍ ለመጠጣት እንኳን ሰርቫይቭ ማድረግ የማልችል ሰው ነበርኩኝ። ግን አሁን እዚህ ጋር መጥቼ ሆቴል ቡክ አድርጌ ይኖራም ሳይ 1 ወር እዚህ ጋር ተኝቼ የሚሄድ ማለት ትልቅ ነገር ነው። እና እግዚአብሔር አምላክ የእናንተን ህይወት ሊቀይር ካለ በብዙ ነገር እንቀይረው። ተስፋ እንዳትቆርጡ፣ ሁሌም ቢሆን ተስፋ እንዳትቆርጡ። እግዚአብሔር ነው የምላችሁ። የእናንተ ቀን ይመጣል። ያቺ ቀን ትመጣለች። የምትመኟት መኪና፣ የምትመኟት ቤት፣ የምትመኟት ስራ፣ የምትመኟት ህይወት አንድ ቀን እግዚአብሔር ያመጣዋል። አንድ ቀን ትኖራላችሁ። አንድ ቀን ግን ተስፋ አትቁረጡ። ያው አንዳንድ ጨለማ ነው ህልም ባይዘው የሚያስጠላው የሚመስላችሁ ህልም ማለት አንዳንዴ በማይታወቅ መንገድ ነው የሚወስዳችሁ። ገባችሁ? በቃ ብዙ ኢንቨስትመንት ነው የሚፈልገው። ልከስሩ ልትነሱ ትችላላችሁ። ስለዚህ ህልም ካላችሁ የመጀመሪያው ነገር ማመን አለባችሁ። ህልማችሁ እንደሚሳካ ማመን አለባችሁ። ሁለተኛው ነገር ደግሞ የእናንተ አቅም ትልቅ እንደሆነ አሁን ማመን አለባችሁ። እንደምትችሉ ማመን አለባችሁ። እናንተ ወደ እናንተ ችግር መጣና እናንተን ከችግር ጋር ተያይዙ ከሆነ ያ ትልቅ ችግር ነው። ስለዚህ ጋይስ ልታምኑ ይገባል። ብሊቭ ዳያግሬቲንግ እመኑ። ካመናችሁ ትለውጣላችሁ። ካላመናችሁ ግን
ሴም ሺፕ ነው የምትቀምጡት። ስለዚህ እመኑ ናቸው። ሶስተኛው ነገር ደግሞ የእናንተ ህይወት እንዲስተካከል አንዳንድ መውሰድ ያለባቸው ሪስኮች አሉ። ፊርለስ መሆን አለባችሁ። አያችሁ፣ ፍርሃት ማለት የማይታየው የአእምሮ እስር ቤት ነው። አእምሯችን ሙድ የያዘብን ነው። አእምሯችን ሪስክ እንዳንወስድ፣ እንዳንቀየር፣ እንዳንሰራ ስለሚፈልግ ሲጀመር የተፈጠረው ለሰርቫይቫል ሞድ ስለሆነ ኢነርጂው 20% ስለሆነ ከስሜታችን የሚወስደው ሪስክ መውሰድ አይፈልግም። ለዛ ነው እንደዚህ ሆነ የቀረ ነው። ስለዚህ ሪስክ ውሰዱ፣ አትፍሩ። ምንም የምታጡት ነገር የለም። ኦልሬዲ አለ ብላችሁ ታስቡ ነው የምትፈሩት። ስለዚህ ምንም ማጣው ነገር የለም ብላችሁ ተነሱ፣ ስሩ፣ ውደቁ፣ ሰውን ተዋውቁ። ሰው ለሰው መድኃኒት ነው። እግዚአብሔር ነው የምላችሁ። እኔም እፈራለሁ፣ ቦሌ ወጥቼ ሰውን ተዋውቅ እፈራለሁ፣ ሰውን ማውራት እፈራለሁ በጣም ለምን? ምክንያቱም በቃ ግን አንዳንዴ ለምን ሀይ መውጣት አለብኝ ብዬ ብሬክ አደርገዋለሁ። ስለዚህ እንዳፈሩ የምር ማንም ከእናንተ በላይ አይደለም። ማንም ከእናንተ በታች አይደለም። ኢቨን አንዳንድ ሰው እናንተ ማለት ፈልጎ ፈረቶ ሊሆን ይችላል ዝም ያለው። እናንተ ሄዱና ቀድማችሁ አውሩ፣ ተዋውቁት። የምሬን ነው የምላችሁ። ሰው ለሰው መድኃኒት ነው። ሰው ለሰው መድኃኒት ነው። እግዚአብሔር ነው የምላችሁ።